አሰላሙ አለይኩም ወራህመቱላሂ ወበረካቱ። በዛሬው ቪዲዮ በደንብ ስለማይወራለትና በደንብ ስለማንረዳው የበርዘኽ ዓለም እናወራለን። ከቪዲዮ በኋላ በርዘኽ ምን እንደሆነ፣ ከሞት በኋላ ምን እንዳለና ስራዎቻችን ያ ዓለም ላይ እንዴት ተጽዕኖ እንደሚያሳድሩበት ትረዳላችሁ። አሁን ወደ ቪዲዮ እንሂድ። ሁላችንም ከዱንያ በኋላ አኺራ እንዳለ እናውቃለን። ነገር ግን ከሞትን በኋላ እስከ የውመል ቂያማ ድረስ የት ነው የምንሆነው? አላህ ሱብሓነሁ ወተዓላ በሱረቱል ሙእሚኑን 100ኛው አያ ላይ እንዲህ ይላል፣ ወሚን ወራኢሂም በርዘኹን ኢላ የውሚ ዩብዓሱን፣ ከስተፊታቸውም እስከሚቀሰቀሱበት ቀን ድረስ ግርዶ አለ። በርዘኽ ማለት ግርዶ ወይም መሸጋገሪያ ዓለም ነው። ከሞትን በኋላ የፍርድ ቀን ደርሶ እስክንነሳ ድረስ ምንቆይበት ዓለም ማለት ነው። እና ይህ ከቀብር በሚጀምረው ዓለም ጀነት ነው ወይስ ጀሃነም ነው መንገባው የሚለውን እናውቃለን። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቀብር ማለት የአኺራ የመጀመሪያ ፌርማታ ናት። እናም በሰላም የተገላገላት መጪው ቀላል ይሆንለታል፣ በሰላም ላልተገላገላት ግን መጪው ይበልጥ ከባድ ይሆናል ብለውናል። ቀብር ላይ ነኪር እና ሙንከር የተባሉ መላእክት መጥተው 3 ጥያቄዎችን ይጠይቁናል። መን ረቦክ፣ ጌታህ ማን ነው? ማ ዲኑክ፣ ሃይማኖትህ ምንድን ነው? እና መን ነቢዩክ፣ ነቢይህ ማን ነው? እነዚህ ጥያቄዎች በመሸምደድ የሚመለሱ ሳይሆን ዱንያ ላይ እንዴት ስንኖር እንደነበረ የሚያንጸባርቁ መልሶች ናቸው። አላህን የሚፈራና ሰላቱን ጠብቆ የሚሰግድ ሰው ጌታዬ አላህ ነው፣ ሃይማኖቴ እስልምና ነው፣ ነቢዬ ደግሞ ሙሐመድ ሰለላሁ ዐለይሂ ወሰለም ነው ብሎ ይመልሳል። ከዛም በኋላ ቀብሩ ይሰፋለታል፣ ብርሃንም ይሆንለታል። ነገር ግን ለስም ብቻ ሙስሊም የተባለ ሰው ይህን ጥያቄ መመለስ አይችልም፣ ምላሱ ይያያዛል። ያኔ ቀብሩ ይጠብበታል፣ ድቅድቅ ጨለማም ይሆንበታል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከቀብር ቅጣት በኋላ ወደ ጀነት የሚገቡት ሰዎች አብረው እንደሚሆኑና ወደ ጀሃነም የሚገቡት ሰዎችም አብረው እንደሚሆኑ ተናግረዋል። በተጨማሪም ሩሆች በርዘኽ ላይ እንደሚገናኙ አስተምረውናል። ከሞቱ የቆዩት ሰዎችም አዲስ የቤተሰብ አካል ሲሞት በርዘኽ ላይ ሄደው ዱንያ ስላሉት ቤተሰቦች ደህንነት ይጠያየቃሉ። ምናልባት እከሌ እኮ ሞቷል ብሎ ከነገራቸው እነሱ ጋር ባለመሆኑና ከጀሃነም ሰዎች ጋር በመሆኑ ይቆጫሉ። አንድ ቀን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ህልም አይቻለሁ ብለው ለሰሃቦች ይነግሯቸዋል። 2 መላኢኮች መጥተው እጄን ይዘውኝ ሄዱ። ከዛም በጉዟችን ላይ 7 ነገራቶችን አየሁ። መጀመሪያ የሆነ ቁጭ ያለን ሰውዬ ሌላ አንድ ሰው አፉ ውስጥ ብረት እየከተተ በቀኝ በኩል ጉንጩን ይቆርጠዋል። ከዛም በግራ በኩል ይሄድና ያንን ጉንጩንም ይቆርጠዋል። ከዛ ወደ ቀኝ ጉንጩ ሲመለስ ሙሉ እንደነበረው ሆኖ ያገኘዋል። አሁንም መቁረጡን ይቀጥላል። ከዛ ይዘው የሚሄዱትን መላእክቶች ምንድነው ይሄ ብዬ ስጠይቃቸው ተወውና እንሂድ አሉኝ። ከዛም ሌላ መሬት ላይ የተኛ ሰው አየሁ። አጠገቡ ደግሞ ሌላ ትልቅ ድንጋይ የያዘ ሰው ቆሞ ድንጋዩን ጭንቅላቱ ላይ ጥሎ ይጨፈልቀዋል። ከዛም ድንጋዩ ተንከባሎ ሲሄድ ተከትሎ ሄዶ ያመጣዋል። ሲያመጣው የሰውየው ጭንቅላት እንደነበረው ሆኖ ይጠብቀዋል። አሁንም ድንጋዩን ይጥልበታል። አሁንም ምንድነው ይሄ ብዬ ስጠይቃቸው ተወውና እንሂድ አሉኝ። ከዛም በጣም ትልቅ ከላዩ ጠባብ ከታቹ ሰፊ የሆነ ምድጃ አየሁ። በውስጡ ራቆታቸውን ብዙ ወንድና ሴቶች አሉ። ከስር ሚነድ እሳት አለ። እናም የእሳቱ ነበልባል ከፍ ያለ ጊዜ ሰዎቹ የሚወጡ እስኪመስል ድረስ ከፍ ያደርጋቸዋል። ሲወርድም ይዟቸው ይወርዳል። አሁንም ምንድነው ብዬ ስጠይቃቸው ተወውና እንሂድ አሉ። ከዛም ሄደን የደም ወንዝ ላይ ደረስን። ወንዙ ውስጥ ደግሞ ሰው አለ እና ይሄ ሰው ዋኝቶ ሊወጣ ሲል ከውጪ ሌላ ሰውዬ ድንጋይ ያጎርሰዋል። በአፉ ድንጋዩን ይዞ ይመለስና አስቀምጦ ሊወጣ ሲመለስ አሁንም ድንጋይ ያጎርሰዋል። አሁንም ይሄ ምንድነው ብዬ ስጠይቃቸው ተወውና እንሂድ አሉኝ። ከዛም ሄደን ረጃጅም ዛፎች ያሉበት አረንጓዴ ቦታ ደረስን። ዛፎቹ ስርም አንድ ትልቅ ሰውዬ ከህፃናት ጋር ቁጭ ብሏል። ከዛፉ አጠገብ ደግሞ እሳት አለ። ያን እሳት ደግሞ የሚያቀጣጥልም ሰው አለ። ከዛም የሚወስዱኝ መላእክቶች ዛፉን ወጥቼ በጣም የሚያምር ቤት ውስጥ እንድገባ አረጉኝ። ቤት ውስጥም ትልልቅ ሰዎች፣ ወጣቶች፣ ሴቶችና ህፃናት አሉ። ከዛም ከቤቱ ወጥቼ ዛፉን በደንብ ወጥቼ ሌላ የበለጠ የሚያምር ቤት ውስጥ እንድገባ አረጉኝ። እዚህም ትልልቅና ወጣት ሰዎች ነበሩ። በመጨረሻም መላእክቶቹን ስታዞሩኝ አደራችሁ፣ ያየሁት ነገር ምን እንደሆነ ንገሩኝ አልኳቸው። እሺ አሉኝና መጀመሪያ ጉንጩን ሲቆረጥ ያየኸው ውሸታም ሰው ነበር። እናም የሱ ውሸት ተንሰራፍቶ ዓለም ሙሉ ይዳረስ ነበር። ስለዚህ እስከ የውመል ቂያማ ድረስ እንዲህ ይቀጣል። ጭንቅላቱ ላይ ድንጋይ ሲጣልበት ያየኸው ደግሞ አላህ የቁርአን ዕውቀትን ሰጥቶት ሌሊትም ይተኛበት ቀንም አይሰራበትም ነበር። ስለዚህ እስከ የውመል ቂያማ ድረስ እንዲህ ይቀጣል።
ምድጃ ውስጥ ራቆታቸውን ያየሃቸው ሰዎች ዝሙተኞች የነበሩ ሰዎች ሲሆኑ የደም ወንዝ ውስጥ ድንጋይ ሲጎርስ ያየኸው ደግሞ ወለድ ሚበላ የነበረ ሰው ነው። ዛፉ ስር ያየኸው ትልቅ ሰው ነቢዩላህ ኢብራሂም ዓለይሂ ሰላም ናቸው። ልጆቹ ደግሞ በልጅነታቸው የሞቱ ሕፃናት ናቸው። ዛፉ አጠገብ እሳት የሚያቀጣጥለው ሰው የጀሃነም ጠባቂ የሆነው መላኢካ ማሊክ ነው። መጀመሪያ የገባህበት ቤት ውስጥ ያሉት ተራ ሙስሊሞች ሲሆኑ ሁለተኛው ላይ ደግሞ ሸሂዶች ናቸው። እኔ ጅብሪል ነኝ፣ ይሄ ደግሞ ሚካኤል ነው አሉኝ። ከዛም ቀና በል ብለውኝ ቀና ስል ከላዬ ደመና የሚመስል ነገር አየሁ። ይህ ያንተ ቤት ነው አሉኝ። ከዛም ቤቴ እንድገባ ፍቀዱልኝ ስላቸው ኖረህ ያልጨረስከው ዕድሜ አለህ፣ እሱን ጨርሰህ ስትመጣ ትገባለህ አሉኝ ብለው ስለ በርዘኽ ያዩትን ህልም ተናግረዋል። የነቢዮች ህልም እንደኛ ህልም አይደለም፣ ወህይና እውነታ ነው። ስለዚህ በርዘኽ ላይ የጀሃነምን ቅጣትና የጀነትን ምቾት በትንሽ እስከ የውመል ቂያማ ድረስ እንደምንቀምስ ይህ ሐዲስ ያሳያል። ከዚህ አስፈሪ የቀብር ቅጣት የምንጠበቅበት ሁለት መንገድ አለ። የመጀመሪያው በህይወት እያለን ጥሩ ስራዎችን መስራት ነው። ሰላትን ጠብቆ መስገድ፣ ሰደቃ መስጠት፣ መጾም፣ እውነት መናገር፣ ዱዓ ማድረግና ሌሎችን ጥሩ ስራዎችን መስራት። ሁለተኛ ደግሞ ከሞትን በኋላም አጅር የምናገኝባቸውን ስራዎች መስራት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሰው ልጅ ሲሞት ጥሩ ስራዎቹ ሁሉ ያቆማሉ ከሶስት በስተቀር ቀጣይ የሆነች ሰደቃ ካወጣ፣ ሰዎችን የሚጠቅም ዕውቀት ካስተማረ እና ዱዓ የሚያደርግለት ጥሩ ልጅ ካለው ብለዋል። በተጨማሪም ዛፍ መትከል፣ ቁርአኖችንና የዒልም ኪታቦችን ሰደቃ ማውጣት፣ የውሃ ጉድጓድ ማስቆፈርና ሌሎችም ከሞትን በኋላ ሰዎችን የሚጠቅሙ ስራዎችን በመስራት ከቀብርና በርዘኽ ቅጣት መራቅ እንችላለን። በዚህ ቪዲዮ በርዘኽ ምን እንደሆነ በደንብ እንደተረዳችሁ ተስፋ እናደርጋለን። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉት፣ ይጠቅመዋል ብላችሁ ለምታስቡት ሰው ላኩለት። ተመሳሳይ ቪዲዮዎችን ለማግኘት ሰብስክራይብ ማድረግ አትርሱ። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ።